በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የምትሰኙ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ለምንናፍቃት ለዚች ታላቅ የቅዳሜ ስዑር ቀን እንኳን በሰላምና በጤና ደረሳችሁ። ቅዳሜ ስዑር የምንላት እንግዲህ ከትንሣኤ አስቀድሞ ያለችዋን የዋዜማ ቀን ናት። መስቀልን ካከበርን በኋላ ከትንሣኤ አስቀድሞ ያለች መሀለኛ ቀን ናት። ለዚህ እቺ ቀን ብዙ ሚስጥር ያላት ቀን ናት። እንግዲህ ከስሟ ትርጉም ስንነሳ ቅዳሜ ስዑር የሚለው ስዑር ማለት የተሻረች ቅዳሜ ማለት ነው። እንግዲህ የቅዳሜ ቀን ታሪካዊ ቀኗን ስንመለከት መጀመሪያ ዓለም ሲፈጠር 6 ቀን እግዚአብሔር አምላክ ከፈጠረ በኋላ እግዚአብሔርም ፍጥረትን ከፈጠረ በኋላ በዚህ ቀን አረፈባት የተባለች ቀን ናት። እንደሚታወቀው እግዚአብሔር አምላክ ደክሞት አረፈ ለማለት ሳይሆን ለእኛ ስርዓትን ለመስራት ነበር። እናንተም 6 ቀን ስሩ ከዚያ 7ኛይቱ ቀን እረፉባት ለማለት በኦሪት ለነበሩ ለነዚህ እስራኤላውያን ለማስተማር ነበር። እቺ ሰንበት ግን በሐዲስ ኪዳንም ቀጥላለች እና ክርስቶስ ድንቅ ተአምር ካደረገባት ቀን አንዱ እዚህ ቀን ነው። ምንድን ያደረገባት ከተባለ መቃብር ያደረባት ቀን ናት። ዓርብ ተሰቅሎ ክርስቶስ መቃብር ከወረደ በኋላ ታዲያ እቺ ቀን በኦሪት ዘመን ቅዳሜ ቀን ክርስቶስ ከስነ ፍጥረትን ፈጥሮ ያረፈባት ቀን ናት ብሎ በማሰብ ስራ ባለመስራት በጥብቅ የሚያከብሯት የሰንበት ቀን ነበር። ራሱ መኸር ሲሰበስቡ እንኳን ዓርብ ቀን ነው የቅዳሜን ጨምረው መናውንም እህሉንም ይሰበስቡ የነበሩት። በዚህ ደረጃ ከዘረጉ ሳያጥፉ ካጠፉ ሳይዘረጉ ሰንበትን ያከብሯት ነበር። በሐዲስ ኪዳን ግን ክርስቶስ መቃብር የዋለባት ቀን ናት። ዓርብ ጌታ ተሰቅሎ መቃብር ከወረደ በኋላ ቅዳሜ ሙሉ ቀን በመቃብር ውስጥ ነበር እና እችን ቀን ሊቃውንተ ቤተክርስቲያን ቅዳሜ ስዑር ወይም የተሻረች ሰንበት አሏት። ለምንድን ነው የተሻረች ቅዳሜ ያሏት ነው? ማለት በሐዲስ ኪዳን ሰንበትነቷን አናከብርም ነው? አይ እናከብራለን በደንብ። በኦርቶዶክሳዊት ቤተክርስቲያን መጽሐፍ ቅዱስን መሰረት አድርጋ ሁለቱንም ሰንበት ታከብራለች። ቅዳሜን እግዚአብሔር አምላክ ስነ ፍጥረትን ፈጥሮ ያረፈበት ቀን ነው ብሎ በማሰብ እሁድን ደግሞ ክርስቶስ ሞትን ድል አድርጎ የተነሳባት ብዙ ድንቅ ታምርን ያደረገባት ቀን ናት በማለት ዕለተ ሰንበትን እሁድን ሰንበት በማለት ታከብራለች ማለት ነው። ግን ምንም ቢሆን ግን ቅዳሜን ግን ሰንበት ናት ብለን ብናከብራትም ከእሁድ ጋር እንደ ሐዲስ ኪዳን ስርዓት ነው እንጂ የምናከብራት ግን እንደ ኦሪት ስርዓት ግን አይደለም። እንደ ኦሪት ስርዓት አይደለም። ታዲያ ለምንድን ነው የተሻረች የተባለችው? ለምን ሲባል በዓመት አንድ ጊዜ እንግዲህ ሰንበት በፍጹም እንደማይጾም እናውቃለን። ምናልባት የጾም ወቅት እንኳን ሲሆን የጾም መብላትን ባለመብላት ግን እንግዲህ በዓመት ውስጥ እንደምናውቀው የሰንበት ቀን ከምግብ በመከልከል በረሃብ አይጾም። ጾም ቀን እንኳን ቢሆን የጾም ወቅት ላይ እንኳን ቢሆን ቅዳሜና እሁድም ከቅዳሴ በኋላ ጠዋት ማዕድ ቀምሰን መብል የምንበላበት ቀን ምንም እንኳን የፍስክ ምግቦችን ባንበላ። በፍጹም ግን እንደሚታወቀው በሰንበት ቀን በረሃብ አይዋልም። በረሃብ የምንውልበትን የጾም ስርዓት አናደርግም። ግን ቅዳሜ ስዑር ቀን ግን ወይም እቺ ቅዳሜ ቀን ግን በዓመት አንድ ጊዜ ብቻ ሙሉ ቀን በአክፍሎት የምናከብረው በዓል ነው። አክፍሎት ማለት ቀኑ ሙሉ ምግብ ባለመብላት ምዕመናን ተሰባስበን ሌሊት ማህሌቱ ጀምሮ በቤተ ክርስቲያን ቅጥር ውስጥ ተሰባስበን ቅዳሴውን በማስቀደስና ክቡር ስጋውና ቅዱስ ደግሞ በመቀበል ሌሊት ድረስ በትንሣኤውን ብርሃን የምናስብበት ወቅት ነው። ስለዚህ ቅዳሜ ስዑር የተባለችው የተሻረችው ከዛ አንጻር ነው። አዎ በጾም የማይሻረው ቅዳሜ በመብል በመከልከል ስለተሻረ ነው። ይቺ ቀን ምንድን ነው የሚፈጸምባት ነው? አንደኛ በዚህ ቀን በጠዋት ካህናት አባቶቻችን በዚህ ቀን ገብረ ሰላም በመስቀሉ በማለት እንግዲህ በዚች ቀን ምንድን ነው የሚፈጸመው ከተባለ እንግዲህ ጠዋት ላይ ቅዳሴ ከተቀደሰ በኋላ ሊቃውንተ ቤተክርስቲያን ካህናት አባቶች ተሰባስበው ለምዕመናን ገብረ ሰላም በመስቀሉ በማለት ዲያቆናቱ ቃጭል ይዘው በማሰማት ቄጤማ ወይም እርጥብ ቅጠልን ለምዕመናን የሚሰጡበት ቀን እና ያም በግንባራችን ላይ እናስሯለን ማለት ነው። እንደውም እንደ ጥንቱ ስርዓት ዛሬም አንዳንድ ቦታ በእርግጥ እናየዋለን በደንብ ካህናት አባቶች በዲያቆናት መሪነት ደውል ቃጭል እያሰሙ በየሰፈሩ ምዕመናን ዘንድ እየሄዱ ገብረ ሰላም በመስቀሉ እግዚአብሔር እኮ ክርስቶስ እኮ በመስቀሉ ኃይል በመስቀል ላይ ተሰቅሎ ዲያብሎስንና ሰራዊቱን ድል አድርጎ እኮ ሰላምን ሰጠን በማለት የሚያውጁበት ቀን ነው። እኛ ምዕመናንም ቄጤማ እናስራለን። ያ ቄጤማ ምሳሌነቱ የኦሪት ዘፍጥረት ምዕራፍ 7 እና ምዕራፍ 8 ታሪክ ጋር ይያያዛል። እንግዲህ እንደሚታወቀው ኖህ 150 ቀን በውሃ ምልአት ምድር በጠፋሽ ጊዜ መርከቡን ዝም ብሎ አልከፈተም። መጀመሪያ የላከው ቁራን ነበረ። ቁራን ሲልከው ግን በዛው ቀረ። ሁለተኛ ጊዜ ርግብን ላካት እና ርግብን ሲልካት ምንም ሳትይዝ ባዶ እጇን ተመለሰች። ሁለተኛ ሲልካት እርጥብ ቅጠል ይዛ መጣች። ይህን ጊዜ ኖህ ምን አሰበ? መጀመሪያ ስትመጣ ቅጠል አልባ ሆና ነው የመጣችው። ምድር አልደረቀችም፣ ማረፊያ አላገኘችም ማለት ነው። ሁለተኛ ሲልካት ግን እርጥብ ቅጠል ይዛ መጣች። ይህም ማለት ምድር እየደረቀች ነው፣ ልምላሜ እየወጣ ነው ማለት ነው። ይህን ጊዜ ምድር መድረቋን አወቀ። ከዛ ግን ሲልካት በዛው ቀረች። ይህ ማለት ማረፊያ አግኝቻለሁ ማለቷ ነው። ስለዚህ ከዛ በኋላ ኖህ መርከቡን ከፍቶታል።
ያቺ ርግብ ማለት አንድም የመንፈስ ቅዱስ ምሳሌ ነው፣ አንድም ደግሞ የእመቤታችን ምሳሌ ነው። ያቺ ርግብ ልምላሜ ቄጤማን ይዛ እንደተገኘች ሁሉ መንፈስ ቅዱስም ዓለም ሊድን ነው፣ ዓለም ወደ ድነት ሊመጣ ነው፣ ነፍሳት ከሲኦል ባርነት ወጡ በማለት በኋላ ዘመን ሌላኛ ልምላሜ የተባለ ጸጋውን በረከቱን የመስጠቱ ምሳሌነት አለ። ስለዚህ የእኛም አባቶች ኖህ ውሃው ለመድረቁ ምልክት ሆኖ ቄጤማው እንደተገኘ ዛሬም እኛ የመርገም የቁራኝነት የፍዳ የ5500 ዘመን የሞት ባህር ደረቀልን ለማለት ምልክት አድርገን የሰላም የእርቅ ዓለም ላይ ሰላም መስፈኑን ለማመልከት ቄጤማ ራሳችን ላይ ያስረን እናውጃለን ማለት ነውና ቤተክርስቲያን በዚህ ቀን ይሄን የምታስብበት ቀን ነው። አረንጓዴው ቅዳሜ ይባላል፣ የነጻነት ቅዳሜ ይባላል። ብዙ የተባለ ስርዓት የተሰራበት ቀን ነው ማለት ነው። የቤተክርስቲያንን በዚህ ቀን በአክብሮት የምናከብርበት ቀን ነው። ከምግብ ተከልክለን ራሳችንን ለትንሣኤ የምናዘጋጅበት ቀን ነው ማለት ነው። እንግዲህ እግዚአብሔር አምላክ በዚች ቀን መታሰቢያ በረከት ረድኤቱን ያሳትፈን። በዚች ቀን እንድናይ ላደረገን ለብርሃነ ትንሣኤው ደግሞ በሰላም ያድርሰን። ወስብሐት ለእግዚአብሔር አሜን።